አምላኬ አምላኬ ለምን ተውከኝ አለ። አምላክ አለ ወይ? ይሄም ጥሩ ነው። ቅድም አንድ ነገር ብያለሁ። ይቺ የተነገረችበት የመጀመሪያዋ ጽንሰ ሐሳብ ለአቅርቦተ ሰይጣን ተብላ ተደረገው። ሰይጣን ክርስቶስ አምላክ መሆኑን አውቋል አላወቀም እያልን ይመጣል። እስከ አላወቀም። እስከ መቼ ድረስ አላወቀም? እስከ ዓርብ ድረስ በፍጹም አላወቀም። ብዙ ነገር እኮ አምጥቷል። በፊት ምን ያደርጋል? ብዙ ፈተና ያመጣል። እንደው አይሁድን ሁሉ እያመጣ አንተ የእግዚአብሔር ልጅ ከሆንክ ይሉታል። የእግዚአብሔር ልጅ መሆንክ ንገረን ሲሉት የዮሐንስ ጥምቀት ከወዴት ነው አላቸዋል። ከዛ እነሱ ከሰማይ ነው ብንል ለምን አላመናችሁ? ከሰው ነው ብንል ዮሐንስ ነብይ ነው ዝም ብሎናል። ምን እንበል አናውቅም። እኔም ይሄን በምን ስልጣን እንደማደርገው አልናገርም። ደበቅ ስውር ነው ማለት ነው። ስለዚህ እስከ ዓርብ ድረስ ተሰውሮ ይኖር ነበር። ሰይጣን አምላክ መሆኑን ቢያውቅ ነው አያሰቅለው። ለምን? ጥያቄ ለምን? አንደኛ የያዛቸው የማረካቸው በሲኦል ያጎራቸው ነፍሳት ይማረካሉ። ሁለተኛ የክርስቶስ ሞቱ ሰይጣንን ማጥፋት እንደሆነ ያውቃል። ራሱን እንደሚቀጠቅጠው ስለሚያውቅ በራሴ ሚስማር አርጌ የምወጋ ጅል እኔ ነኝ እንዴ አይደለሁም በሚል ሰይጣንም ማለት ነው። ስለዚህ ቅዱስ ርቱዐ ሃይማኖት ሲናገር እንዲህ ይላል። የጌታችን መድኃኒታችን ኢየሱስ ክርስቶስ የጸሎተ ሐሙስ ማታ ሲጸልይ ያደረ እና በጣም የሚደንቀው ይቺ ከዚች ጀምሮ ለምሳሌ የሰው ልጅ ሌላም የሰው ልጅ እያለ የምትነገረው እኔ የዳዊት የአብርሃም ልጅ ነኝ የዳዊት ልጅ ነኝ እያለ የሚናገራት ሐሳብ ከሰይጣን የሚሰውርባት ሐሳብ ናት። ከዛ ሰይጣን በጸሎተ ሐሙስ ሲሰግድ ሲያየው ላቡ ሲወርድ ሲያየው በቃ እንዴ ሙታን ሲያስነሳ የነበረ ወለተ ኢያኢሮስን ወልደ መበለትን አልዓዛርን ያስነሳ አምላክ እንዲህ አርጎ ሞት መጣ እኔ እነዚህን ጭፍራዎች ባስነሳ ይፈራል እንዴ እያለ ልብ ተሰምቶታል። የክርስቶስ ድካም ወይንም ክርስቶስ የሚያደርጋቸው ነገሮች ሁሉ ሰይጣንን ግራ አጋብተውታል። ስለዚህ የዛለት ወዙ ይሄ ከፊቱ የሚወጣው ወዝ እንደ ደም ሆኖ ይወርድ ነበር በድንጋዩ ላይ ይላል። እንደዚያ ሆኖ ሲያየው አባቱ ይህች ጽዋ ከኔ ትለፍ ሲል አምላክ ነው ብዬ ነበር ይፈራል እንዴ አምላክ አለው ወደ ማለት ጠያቄ ገባ ሰይጣን ማለት ነው። ከዛ መጨረሻ ላይ ምንድነው የሆነው? እቺ ነው መናገር የፈለኩት። ቅዱስ ርቱዐ ሃይማኖት ይህን ሲናገር ክርስቶስን ሰይጣን አሳሰረው ይላል። አሳሰረው ሲያስዘው አምላክነቱን አሳውቆ ነው የተያዘው። አምላክነቱን አሳውቆ ነው ከይሁዳ የተያዘው። ሲጸልይ ቆይቶ ሐዋርያትን ሲቀሰቅስ ቆይቶ በሶስተኛው ተኙ አላቸው። ተኙ አለና የሚያስተኛችሁ ካለ ሌላ መልስ ነው። ተኙ አለና የሚያስተኛችሁ ካለ እንከሰኑ አይሩፍ። አሁን ይሁዳ እየመጣ ስለሆነ ማለት ነው። ከዚያም በኋላ ይሁዳ ሰራዊት ይዞ ሲመጣ ክርስቶስ ከጫካው ወጥቶ ሜዳ ላይ የተቀበላቸው ለምን? የባህሪ አምላክነቱን አሳውቆ ስለሚይዛቸው። ከዛ በኋላ እኔ ነኝ አላቸው። እኔ ነኝ ሲላቸው ወድጄ ፈቅጄ ነው እንጂ የሚያዘው በእናንተ ስልጣን አይደለም ማለት ነው። ከዛ ያዙት። ሲያዝ አምላክ ከሆነ እንዴት ይያዛል አለ። አሁን ሰይጣን ልብ እየገዛ ነው የመጣው ማለት ነው። ስለዚህ ከዚህም በኋላ አሳዘው። ባጭሩ ነገረ መስቀል አልተርክም። ከተያዘ በኋላ ያ ሁሉ መከራ ሲያርፍበት አምላክ ቢሆን እኔ ሰይጣን ከሚሰራው ተንኮል ይልቅ የሚከፋው ተንኮል የትኛው መሰላችሁ? ክርስቶስን ማስገረፉ ማሰቀሉ ብቻ አይደለም፣ ክርስቶስ ፊት ላይ የንቀት ስራ እንዲሰራ ማድረጉ፣ ምራቅ እንዲተፋበት አድርጓል። እንኳን አምላክ ላይ አንድ ተራ ሰው ላይ ምራቅ እንተፋበት ቁጣው ያስቀጥ። ስለዚህ ምራቅ ሲተፋበትም ታገሰ። ስለዚህ ሰይጣን ምራቅ እየተፉበት እንኳን የማይናገር ታዲያ ማን ነው የሚል ግራ ውስጥ ተገባ ማለት ነው። ከዛ መጨረሻ ላይ መስቀል ላይ ሲሰቀል ሲቸነከር ዝም አለ። ባጭር ቃል የተናገራት እዛ ላይ ስለሆነ ማለት ነው። ከዛም በኋላ መጨረሻ ላይ መስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ የሚል ቃል ተናገረ። አይሁድ ሌላ ትርጉም ተረጎሙ። ኤሎሄ ኤሎሄ ላማ ሰበቅታኒ ነው የሚለው አይደል? ይህ ዝብሂል ብሎ ነው የሚተረጉመው መጽሐፍ ቅዱስ። ይህ ማለት አምላኬ አምላኬ ለምን ተውከኝ ማለት ነው። ይህንን ሲል አይሁድ ኤልያስን ይጣራል ያ አለ። ቅዱስ ኤፍሬም ይህንን ይዞ ምን ይላል? አንተ ጅል እንኳንስ በህይወት ያለው ኤልያስ የሞቱ ሰዎችን ማስነሳት ይችላል ሲል ከመስቀሉ ስር ከ500 በላይ የሆኑ ሙታንን አስነሳቸው። እንኳን በህይወት ያለውን የሞተውን አመጣለሁ ብሎ ነገራቸው አለ። እግዚአ ሕያዋን ሙታን ብሎ ገለጠላቸው። ከዛ በኋላ ሰይጣን አምላኬ አምላኬ ለምን ተውከኝ የሚለውን ቃል ሲሰማ ከሞት ጋር ተመካከሩ ይላል ቅዱስ ርቱዐ ሃይማኖት። ምን ሆኖ ነው የተመካከሩት? ሰይጣን ሞትን እንዲህ አለው፣ የዚህን ሰውዬ ነፍስ ሂድና ከስጋው ለያት፣ እኔ ይዤ ደግሞ ወደ ሲኦል አወርዳታለሁ እንደ አባቶቹ አለ። ስለዚህ ክርስቶስ አሁን ለሰይጣን ምን ሆኖ ነው የታየው? ተራ ሰው ሁለቱ ስብሐት ሩቅ ሲሆን ነው እየታየ ያለው።
ስለዚህ ክርስቶስ ሰይጣን ወደ ክርስቶስ እንዲቀርብ ክርስቶስ ምን ማለት አለበት? ሰው መምሰል ብቻ ሳይሆን የሰውነቱን ስራ መስራት አለበት። ስለዚህ ነው መጻሕፍት የሰውነቱን ስራ ሲናገሩ ሰይጣን የአምላክነቱን የሚጋረድበት ማለት ክርስቶስ ቢል መንጦ ላይ ተመለኮት መለኮቱን በስጋ የገለጠ ነው ምንለው ለዚያ ነው። ስለዚህ ሰይጣን የዚህን ጊዜ ሞትና ሰይጣን ተመካከሩ አለ። ምን ብለው? ሰይጣን ሞትን ግደልልኝ፣ ሞት ደግሞ ምን አለ መለሰ፣ ለተንኮል ወደር የሌለህ አንተ ነህ፣ አንተ ሂድና አንተው ሞክር። ለምን አለ ለምን የሚል ጥያቄ ያቀረበ ይላል ቅዱስ ኦሪት ሃይማኖት ሲለው እኔ የዕለት ሬሳ ወለተ ኢያኢሮስን ወልደ መበለትን የአራት ቀን ሬሳ አልዓዛርን ሲቀማኝ አይቼዋለሁ፣ እሱ ጋር አልደርስም ማለት ሞት ራሱ የክርስቶስን ነፍስ ከስጋው አለየት። እችን በደንብ እንድንዝ እፈልጋለሁ። ክርስቶስ ነፍሱን ከስጋው የለየው በስልጣኑ እሱም ብሏል አልቦ ዘያይድንያ ነፍሴ የምዴ እስመ ብውህ ሊተ አንብራሂ ወሲም ነፍሴን ከእጄ ሊለያት የሚችል ሰው ማንም የለም። ነፍሴን ከስጋዬ የሚለያት በስልጣኔ እኔው ነኝ።